ነገ ያለን የእሁድ ፕሮግራም የብዙ ድንቆችና የብዙ ምስክርነቶች ፕሮግራም ይሆንላችኋል። ነገ በፕሮግራሙ ላይ ለሚገኙ ሰዎች በሙሉ የሚቀጥለው ቀናቶቻቸው በምስክርነት የተሞሉ እንዲሆኑ ጸልያለሁ። የበረከት ዝናብ ልዩ ቀን ጥር 3 2018 ዓመተ ምህረት ነብይ ሚራክል ተካ ለእያንዳንዱ ሰው እጅ በመጫን ይጸልያል። የማይቀርበት ቀን ጥር 3 2018 ዓመተ ምህረት የበረከት ዝናብ ይዘንባል። በሕይወታችሁ ላይ በብዙ ድህነት፣ ግራ መጋባት፣ ማጣት፣ ጨለማ ውስጥ ያላችሁ በሙሉ ዝናቡን በጊዜ ያወርዳለው የበረከት ዝናብ ይሆናል በሚል ቃል ድንቅ የሆነ ኮንፈረንስ አዘጋጅተናል። በዚህ ቀን እግዚአብሔር የበረከትን ዝናብ አዘንባለሁ ብሎኛል። በረከት ያስፈልገኛል፣ ሕይወቴ ላይ የበረከት ዝናብ መዝነብ አለበት የምትሉ በሙሉ እሁድ ጥር 3 ከጠዋቱ 1 ሰዓት ጀምሮ ሄቨን ኤምባሲ ቤተክርስቲያን እንዳትቀሩ። በመላው ዓለም ሄቨን ቲቪን የምታዩ ወዳጆቻችን በሙሉ የፊታችን ጥር 3 እግዚአብሔር ተናግሮን ያዘጋጀነው ድንቅ ኮንፈረንስ አለ። የተዘጋጀንበት መሰረታዊ እግዚአብሔር ቃል ደግሞ እንደዚህ ይላል፣ ዝናቡን በጊዜ ያወርዳለው የበረከት ዝናብ ይሆናል በሚል ቃል ድንቅ የሆነ ኮንፈረንስ አዘጋጅተናል። በዚህ ቀን እግዚአብሔር የበረከትን ዝናብ አዘንባለሁ ብሎኛል። በሕይወታችሁ ላይ በብዙ ድህነት፣ ግራ መጋባት፣ ማጣት፣ ጨለማ ውስጥ ያላችሁ በሙሉ በረከት ያስፈልገኛል፣ ሕይወቴ ላይ የበረከት ዝናብ መዝነብ አለበት የምትሉ በሙሉ እሁድ ጥር 3 ከጠዋቱ 1 ሰዓት ጀምሮ ሄቨን ኤምባሲ ቤተክርስቲያን እንዳትቀሩ። ከባድ የሆነ የበረከት ዝናብ ይዘንባል። በሕይወታችሁ ዘመን በሙሉ አይታችሁት የማታውቁት በረከት ወደ ሕይወታችሁ መምጣት ይጀምራል። ከባባድ ባለጠግነቶች ወደ ሕይወታችሁ መምጣት ይጀምራል። ከዚህ የበረከት ዝናብ በኋላ ቢዝነሳችሁ ማቆጥቆጥ ይጀምራል። አገልግሎታችሁ ግሪን መሆን ይጀምራል። አረንጓዴ መሆን ይጀምራል። ማቆጥቆጥ ይጀምራል። በሁሉም አቅጣጫ ፍሬያማ ትሆናላችሁ። የተቀበሩ ነገሮች በሙሉ ይገለጣሉ። ጥር 3 ከጠዋቱ 1 ሰዓት ጀምሮ የበረከትን ዝናብ አዘንባለሁ ብሎኛል። የበረከት ዝናብ ይዘንባል። በዚህ የበረከት ዝናብ ኮንፈረንስ ላይ በዚህ በሚዘንበው ከባድ የበረከት ዝናብ ውስጥ አንድ ነገር ይሆናል። እሱ ምንድነው ካላችሁኝ ለሚመጡ ሰዎች በሙሉ በዘይት ጸልያለሁ። አንዳችሁም እንዳትቀሩ የበረከት ዝናብ በሕይወታችሁ ላይ ይዘንባል። የበረከት ዝናብ ከሰማይ ይወርዳል። የድካም እንባችን በፍቅር ይሻራል። ደረቅ ልባችን ይለመልማል። በጸጋ ዓይን ሁሉ ይታደሳል።